እናቶች የዚህ ልጅ እናት እንዲያገባ እንዲወልድ ነው። እንደውም በቅርብ የ60ኛ ዓመቷን እናትየው ስታከብር እሱ ነው ካባ ደርቦ እናትየውን ሞሸራት ምናምን የተባለው። እናቶቻችሁ ለእናንተ ያላቸውን ልብ ወይም ደግሞ ይሄ ልጅ ሲምፓታይዝ ማድረግ አለብን ጎበዝ። ይሄ ልጅ የእናንተና እኔ በዚህ ጉዳይ ላይ በጣም ሲሪየስ ነኝ። የመጀመሪያው ነገር እንዲህ ያለ ድርጊት በሀገሬ ላይ እንዲፈጠር አልፈልግም። ይሄ ልጅ ግን ከአእምሮ አይደለም ሜንስትሪም ሚዲያ ላይ የሰራ ሶፎንያስን ያህል ጋዜጠኛ ይቅርና እናንተ እንኳን ለማታውቁት ሰው ቴክስት ትልካላችሁ ዝም ብላችሁ። በዚህ ጉዳይ ላይ ክፍሎች ናቸው። ይሄ ልጅ ካለፉት 1 ዓመታት ጀምሮ በተለይ ከኢቢኤስ ከተባረረበት ከኢቲቪ ከተባረረበት ወይም ደግሞ ስራ ካቆመበት ጊዜ ጀምሮ በጭንቀት ውስጥ ይመላለስ እንደነበረ በተለያዩ አጋጣሚዎች ይናገር ነበር። አልሰማችሁ? ልጁ ትክክል አይደለም። ፊዚካል ስትራክቸሩ ያስታውቃል። ትክክል አይደለም። እስኪ ጋዜጠኛ ሆኖ በሚሰራበት ሰዓት የነበረውን ሰውነትና የሆነ ነገር ጭንቀት ውስጥ ከገባ በኋላ የነበረውን ሰውነት አስተያዩና ፍርድ ለእናንተ። ጤነኛ ነው ሶፎንያስ? ጤነኛ መሆኑ ጤነኛ ነው? አሳዝነው። ለእናቱ አንድ ነው። ብዙ ጊዜ ራሴን ላጠፋ ተነስቼ አንድ በጣም የሚያሳዝነው ንግግሩ ራሴን ህይወቴን ላጠፋ ተነስቼ ድሃ እናቴ ፊቴ ላይ ድቅን ትላለች ይላል። ይህም በኢንተርቪው ያለ ነው። አው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ታዲያ ነገር ነው ያለው ለሱ እንዳይደክም። ኧረ ምንም ችግር የለም። ሰምታችኋል ያለው ሰው ካስፈለገ ተጨማሪ የሰው ኃይል እንጠራለን ይሏል። ጦርነት ነው እንደሚገባው። ሰው ካስፈለገ ሰው አለ እንዴ? በቂ ሰው ኃይል አለ? በቂ ሰው ኃይል አዘጋጅታል እንዴ ምናምን ይሏል። ከዚህ ቀደም በነበራቸው ግንኙነት ደክሞሃል ማለት ነው። እግዚአብሔር ይገሰጽ። ተጨማሪ የሰው አዘጋጅ። ጦርነት ነው እንዴ? ሲማርና ክርስቶስ እንዳይደክም ነው። ተጨማሪ የሰው ኃይል አዘጋጅ ምናምን ይለዋል።